ዋው! ከየት ጀምሬ ወዴት እንደምጨርሰው አላውቅም፣ ግን ልጀምረው ነው እንትን አንድ ብዬ የኔ ጉዞ እግዚአብሔር የመራኝ መንገድ። ሰላም ወገኖቼ፣ ወደ ሪቪል ሊቪንግ እንኳን በደህና መጣችሁ። እኔ ሄለን ነኝ። ዛሬ ህይወቴን ጉዞ እና እግዚአብሔር እንዴት እንደመረጠ አካፍላችሁ ፈልጋለሁ። ህይወት ሁል ጊዜ ቀላል አልነበረም። በብዙ ፈተናዎች፣ በብዙ ጥያቄዎች እና በብዙ ያልታወቁ መንገዶች ውስጥ አልፌያለሁ። ነገር ግን በእያንዳንዱ ደረጃ አንድ ነገር ተምሬያለሁ። እግዚአብሔር ታማኝ ነው። ሁል ጊዜ እግዚአብሔር ታማኝ ነው። የሚረዳ አምላክ ነው። ወደ አሜሪካ ስመጣ ብዙ ነገሮች አዲስ ነበሩ። ቋንቋው፣ ባህሉ፣ የኑሮ መንገድ ሁሉ በተለየ መንገድ በጣም ከባድ ነበረ። ቡና ብሎ እንኳን ኮፊ ሾፕ ውስጥ ጠይቆ መጠጣት ስንት ጊዜ ትባላላችሁ እና በጣም ከባድ ነበር። እኔ እንደውም ማይግሬን ነበረብኝ እና ብዙ የሚያጨናንቅ አዲስ ነገር ሲኖር በጣም ብዙ ጊዜ ሄዴክ ያመኝ ነበር እና ልክ በዚህ ሀገር ከዛሬ 10 ዓመት በፊት ወደዚህ ሀገር ለትምህርት እንደመጣሁኝ በጣም ብዙ የዚህ ሀገር ሰዎች ወይንም ነጭ የተባለው አካባቢ ነበረ ትምህርት የነበረው አዮዋ የሚባለው ስቴት ነበረ እና እዛ ኮፊ ሾፕ ውስጥ ገብቼ አዋን ካፕ ኦፍ ኮፊ ለማለት አንድ ቡና የሚጠጣ አንድ ስኒ ቡና ስጡኝ ለማለት ስንት ጊዜ እንደሚሉ ልነግራቸው አልችልም። በዛ ላይ ፍርሃቱ እየጨመረ መጣ፣ ሼም እየያዘኝ መጣ። በነጋታው ሄጄ ቡና መጠጣት እስካፈር ድረስ ማለት ነው። በጣም በቃ ከባድ ነበረ እውነት ለመናገር እና አንዳንድ ጊዜ በጣም ያስፈራል ነገሮች አዲስ ሲሆኑ፣ ግን እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው እና አንዳንድ ጊዜ ተስፋ የቆረጥኩባቸው ጊዜዎች ነበሩ። በቃ ለምን መጣው? ለምን የነበረኝን ጥሩ ስራ፣ ጥሩ ኑሮ እምላችሁ በኢትዮጵያ አንጻር በቂ የነበረኝን ላይክ ህይወት ምን ቀለል ያለ ህይወት ምን ነው ትቼ መጣው እስኪል ድረስ ተስፋ የሚያስቆርጡ ጊዜያት ነበሩ። አንዳንድ ጊዜም ጌታ እየመራኝ ነው ብዬ ጠየቅኩ። ላይክ እግዚአብሔር ሆይ ይህ ፈቃድ ነው ወይ? በእውነት የመጣሁት እንደ ቀላል በቃ ጨዋነቴን ጠብቄ ስነስርዓቴን ጠብቄ አልነበረም። በጣም ስትረስድ አውት ሆኜ በብዙ ነገር ትንሽ ላይፌ አፕሴን ዳውን የበዛው ስለነበረ ከብርሃን ይልቅ ጨለማ የነበረበት ጊዜ ስለነበረ አካሄዴ በእግዚአብሔር ዘንድ ንጹሕና ቅዱስ የነጻ ያማረ ቅድስና የሞላ ህይወት ውስጥ አልነበርኩም እና እዚህ ስመጣ በቃ ያንን ጭንቀት ያንን ጨለማ በጨለማ ለማሸነፍ ነበረ። በቃ ላይ ራሴን ጣል አድርጌ እንደፈለግኩት ለመኖር የሚከሰኝ የለ፣ የሚያየኝ የለ፣ የሚቆጣ የሚመክረኝ ወንድም እህት እናት አባት የለ እዚህ ሀገር እና በቃ የለም ሰዎች ዋይልድ ለመሆን እንደዛ ነበር የመጣሁት እና ግን የአካሄዴ ብዙም አላስኬደኝም ነበረ እና ነገር ግን ዛሬ ወደኋላ መለስ ብዬ የእግዚአብሔር እጅ በሁሉ ቦታ አየሁ፣ በሁሉ ቦታ ረዳኝ። ከመጣው በጥቂት ወራት ውስጥ ማለት ነው ያልኩት በዶርሜ ውስጥ ብቻዬን ነው። እንግዲህ እዚህ ሀገር መታችሁ ዶርም ስትኖሩ ዩኒቨርሲቲ ስትማሩ ማንም ያችሁ የለም። በጣም እንደ ኢትዮጵያ አይደለም፣ ብዙ ኮኔክሽን የለም። ፊው ፒፕል ናቸው የእናንተ ጓደኞች ወይንም ቅርብ የሚሆኑት ወይንም ምንም ላይኖራችሁም ይችላል ማለት ነው። ለነገርኳችሁ ደግሞ የቋንቋ ቤሪየር እኔ የምናገር ይመስለኝ ነበር ኢትዮጵያ እያለሁ ለካ እንግሊዝኛ መናገርም ማውራትም መጻፍም አልችልም ነበር። እዚህ መጥቼ ነው ራሴን የፈተንኩት እና ስለዚህ ብቸኝነቱ በጣም ይበዛ ነበረ። ደስታ ይጠፋል፣ ሰላም የውስጥ እረፍት ይጠፋል እና በቃ የጀመርኩት በቃ የዚህ ሀገር የሚያደርጉት ሩማቸው ውስጥ ይዘው ዋይን ይገባሉ ተማሪዎች። እኔም ይሄድና ከዋልማርት ዋይን ፒክ አደርጋለሁ፣ የሆነ ቺፕስ ክራከር እኔ ኢትዮጵያ በልቼም ጠጥቼም የማላውቀውን ነገር ማለት ነው አንስቼ ዶርሜ ይገባለሁ። ግን ምንም አይካንት አንድ ግላስ ኦፍ ዋይን እንኳን መጨረስና መጠጣት ነው የሚያቅተኝ፣ ምክንያቱም ልምድም የለኝም። እንደዚህ አይነቱም ሴትም አልነበርኩም ኢትዮጵያ ውስጥ እያለሁ። ግን በቃ ያለኝን ብቸኝነትና ጭንቀት የነበረኝን ይዤ የመጣሁት የጨለማ አይነት ህይወት፣ የወጣትነት ህይወት የሚባለው ለክርስቶስ የማይሆን የማይረባ ህይወቴን
በቃ ላካክስበት የፈለግኩት በእነዚህ አይነት ነገሮች ነበረ። ላይክ በቃ እዚህ ሀገር እንደሚያደርጉት ግን የእግዚአብሔር ቃል የሚለን ምንድን ነው? በዚህ ሀገር ላይ ኮንፈርምድ አትሁኑ፣ በዚህ አትመሳሰሉ፣ የዚህ ዓለም ሰዎች እንደሚሄዱት አካሄዳችሁ ከእነሱ ጋር አይመሳሰል የሚል ነው። ያ ቃል እንኳን በውስጤ በልቤ አልነበረም። ለምን? ከነበርኩበት በጣም ከእግዚአብሔር የራቀ ከቅድስና የራቀ ህይወት የተነሳ ማለት ነው። እና እግዚአብሔር ይመስገን አሁንም ወደኋላ መለስ ስል የእግዚአብሔር እጅ በሁሉም ቦታ አየሁት፣ በህይወቴ መለሰኝ። ከጥቂት ጊዜ ወራት እንዳልኳችሁ በመጣው በዶርሜ ውስጥ ያልኩት ኢየሱስ ናፈከኝ ነበር። በቃ ኢየሱስ ናፈከኝ አልኩት። በቃ ያ ሰላም፣ ያ ቅድስና፣ ያ ደስታ፣ ያ ፍቅር፣ የእሱን የማገልገል የእሱን የሆኑትን የመውደድ ለሱ የመኖር የቅድስና ህይወቱ የክርስቶስ ኢየሱስ ናፈቀኝ አልኩኝ። ባጭሩ ለአሁኑ እዚህ በቃል እየቀጠልን ስንሄድ ብዙ ማካፈላቸው ታሪክ ይሆናል። እዚህ ላይ ዛሬ እኔ 5 ልጆች እናት ነኝ። ልጆቼ ትልቅ ስጦታዬ ናቸው። በየቀኑ ከእነሱ ጋር እየተማርኩ እኖራለሁ። ደስታን ይሰጡኛል፣ ትዕግስትን እንድማር ያደርጉኛል፣ ዲስፕሊን አስተምረውኛል፣ ለሰው መኖር ምን ማለት እንደሆነ አስተውለውኛል፣ መቆረስ ምን ማለት እንደሆነ ብዙ አስተምረውኛል። ለራሴ አሁን እንኳን ቁጭ ብዬ የምላችሁ ቁጭ ብዬ የማወራበት እንኳን ሰዓት የለኝም። ምናልባት አንድ ነገር እየሰራው፣ ምናልባት አንድ ነገር እያስተካከልኩኝ ወይ እያጸዳው ወይ ልብስ እያጠብኩኝ ወይንም እያጠብኩኝ አንድ ነገር እያልኩ ሜቢ ልጅ እያጠባሁ ሊሆን ይችላል። ይሄንን ስቀዳው እና እንደዛ ለሰው መኖር እንዴት እኖር ዘንድ አስተምሮኛል። እና በየቀኑ ከነሱ ጋር እየተማርኩ ያለሁት ራሴን ማየት፣ ለሌላው መኖር፣ ማፍቀር፣ አንኮንዲሽናል የሆነ ይመልሱልኛል ፍቅር ብዬ አይደለም ማኖራቸው፣ በደስታ ለጌታዬ ብዬ ለክርስቶስ ብዬ እንደምኖር እንደዛ ነው የምኖረው። እንደዛ ነው እየተማርኩም ያለሁት። እና አንዳንዴ በአትክልት ቦታ እንሰራለን፣ አንዳንድ ጊዜ ከፍየሎቻችን ጋር እንጫወታለን፣ አንዳንድ ጊዜ እጃችንን በጭቃ እናስገባለን፣ አብረን እንስቃለን፣ እንጫወታለን፣ ኩክ እናደርጋለን፣ ቤቱን እናቆሽሻለን። ቤቱ በየቀኑ ይቆሽሻል እውነት ለመናገር ምክንያቱም ዙሪያችን ያለው ግቢው በሙሉ የአትክልት ቦታ ነው፣ መትከያ ነው፣ አፈር ነው። እኛ ደግሞ ብዙ ጊዜ ስለሌለ ልጆችም ገና ስለሆኑ ብዙ መቆፈር ስለማንችል፣ ብዙ ማጽዳት ስለማንችል ብዙ አቧራዎች፣ ብዙ ጭቃዎች አሉ እና ያ ተከትሎን ወደ ቤት ይገባል። ቤታችን በየደቂቃ ማጽዳት አንችልም። በቃ ባለን ኑሮ ባለን ሁኔታ ግን ደስ እያለን እንኖራለን። እና እነዚህ ቀላል የሚመስሉ ነገሮች ለእኔ ትልቅ በረከቶች ናቸው። ያኔ እንዳልኳችሁ ለብቻዬ ስኖር ደስ የሚል መስሎኝ ነበር። በቃ እኔ ምንም ተጨማሪ ነገር አልፈልግም። እንደፈለግ ወጥቼ እንደፈለግ ገብቼ እንደፈለግ ኖሬ ራሴን ጠብቄ ኤክሰርሳይዝ አድርጌ ውበቴን ጠብቄ ኑሮዬን ሰላሜን ነበር የምለው። ግን ያ ሁሉ ፍጹም የልብ ደስታ አልሰጠኝም ነበር በእኔ በኩል ማለት ነው። እነኚህ ነገሮች ግን ፐርፐስ ይኖሩ የምኖርበት ቀን ዛሬ ምን እሰራለሁ የት እሄዳለሁ ብዬ አላስብም። ምክንያቱም ሁሉ ነገር እጄ ላይ ነው ያለው። መስራቱም፣ መደሰቱም፣ ማገልገሉም፣ ጸሎቱም፣ ከጌታ ጋር መሆኑ፣ መቅረቡም፣ ሌሎችን ማገልገል፣ ቤተሰቤን ማገልገል፣ ባሌን ማገልገል፣ ልጆችን ማገልገል፣ በቃ ይሄ በሙሉ ቤት ውስጥ ነው ያለው እና እነዚህ ቀላል የሚመስሉ ነገሮች ለእኔ ትልቅ በረከቶች ናቸው። እግዚአብሔር ከትንሽ ዘር ትልቅ ነገር ማድረግ እንደሚችል አትክልት ቦታ ያስተምሮኛል። በእውነት ገና እዚህ ቤት ስንገባ ከ2-3 ዓመት በፊት የሆነች ቤት ከምንበላው ሎሚ፣ ኦሬንጅ ምናምን ለመማር ብለን አብረን ከልጆቼ ጋር ዘር እንተክል ነበር እና ያቺ ዘሯ በእውነት ከሁሉ ከተተከሉት በቅለው በሚገርም ሁኔታ ዛሬ 3 ዓመት ሆኗቸው አልፏቸው ማፍራት ጀምሯል ማለት ነው። እንደ ብርቱካኔ አይነት ማለት ነው። እግዚአብሔር ስለዛ የተመሰገነ ይሁን። እንደዚሁ የሚሰራ አምላክ ነው። የሆነ ነገር እንደ ቀልድ የማይመስል ታናሽ የመሰለች ያዘር ዛሬ በቅላ ቅጠሎች፣ ቅርንጫፎች አውጥታ ዘር ይዛ ፍሬዎች ይዛ ማየት ቀላል ነገር አይደለም። በዚህ እግዚአብሔር